በሕይወታችሁ ውስጥ የገንዘብ አቅማችሁ ሲዳከም ወይም ያልጠበቃችሁት የኢኮኖሚ ቀውስ ፊታችሁ ላይ ሲደቀን የሚፈጠረውን ያንን ከባድ የፍርሃት ስሜት አስቡት። አብዛኛው ሰው በዚህ የጭንቀት ሰዓት የሚያደርገው አንድ የተለመደ ነገር አለ። እውነታውን ከመጋፈጥ ይልቅ ይሸሸዋል። ሌሎች ሰዎች የጎደለበትን እንዳያውቁበት ብሎ የተስተካከለ ሕይወት እንዳለው ለማስመሰል ይሞክራል። ሰዎች አቅሙ ደከመ ብለው ዝቅ አድርገው እንዳያዩት በመስጋት የሌለውን አቅም አሟጦ የውሸት ትርኢት ያሳያል። ይህ ከማህበረሰቡ ላለመነጠልና የሰዎችን የውሸት መለኪያ ለማሟላት የሚደረግ የፍርሃት ሩጫ ከራሱ ከችግሩ በላይ ሰዎችን ከውስጥ የሚያዳክም አስከፊ የሕይወት ዘይቤ ይሆናል። በዚህ የጭንቀት ማዕበል ውስጥ ሆኖ ከሰዎች ጋር ለመመሳሰል መሞከር ራስን በገዛ እጅ ወደ ጥልቅ ገደል እንደመግፋት ነው። ነገር ግን እውነተኛ የፋይናንስ ነፃነት የሚጀምረው ይህንን የሕዝብ ጫጫታ ወደ ጎን ትቶ የራስን እውነታ በድፍረት ለመጋፈጥ ውሳኔ ላይ ሲደረስ ነው። እንኳን ወደ ዋርካ ጥበብ በደህና መጣችሁ። በአሜሪካ የኮሎራዶ ተራሮች ላይ ይህንን የሰውን ልጅ የፍርሃት ስነ ልቦና የሚያስተምር አንድ አስገራሚ የተፈጥሮ ክስተት አለ። ከምዕራብ አቅጣጫ ከባድ ማዕበልና ዝናብ ወደ ሜዳው ሲመጣ ላሞች ማዕበሉን ሲያዩ በፍርሃት ርደው ወደ ምስራቅ አቅጣጫ መሸሽ ይጀምራሉ። ሆኖም ላሞች በተፈጥሯቸው ፈጣን ስላልሆኑ ማዕበሉ ይደርስባቸውና አብሯቸው ይጓዛል። ከማዕበሉ አቅጣጫ ጋር በተመሳሳይ በመሮጥ ለማምለጥ በሚሞክሩበት ሂደት ውስጥ በተቃራኒው ረዘም ላለ ጊዜ በስቃይና በብርድ ይገረፋሉ። ብዙዎቻችን የኑሮ ማዕበል ሲመጣብን ልክ እንደ ላሞች ሆነን የሰዎች መሳቂያ ላለመሆን ብለን እውነታውን እንሸሻለን። ነገር ግን ያ የሸሸነው የገንዘብ ችግር ዘወትር አብሮን እየተጓዘ የውስጥ ሰላማችንን ይነሳናል። በሌላ በኩል ደግሞ በተመሳሳይ ሜዳ ላይ ያሉ የጎሽ መንጋዎች የሚያደርጉት ውሳኔ ለዘመናችን የስኬት ፍልስፍና ትልቅ ትምህርት የሚሰጥ ነው። ጎሾች ማዕበሉ ሲመጣ አይሸሹም። ይልቁንም አንድ ላይ ይሰበሰቡና ፊታቸውን በቀጥታ ወደ ማዕበሉ አዙረው ወደ ማዕበሉ ውስጥ በመግባት ይጋፈጡታል። ይህም በአጭር ጊዜ ውስጥ ጥሰውት በማለፍ ስቃያቸው ቶሎ እንዲያበቃ ያግዛቸዋል። የጎሽ ጥንካሬ ያለው ገላው ላይ ብቻ ሳይሆን የማይመቸውን እውነታ ላለመሸሽ በወሰነው የማይናወጥ ስነ ልቦናው ላይ ነው። ጎሽ አዳኝ ላይሆን ይችላል፣ ነገር ግን እጅግ አስፈሪና የማይበገር ጥንካሬ አለው። የጎሽ አስተሳሰብ በፈተና ውስጥ መጽናትን፣ ሁኔታዎችን በፍጥነት መረዳትንና በጋራ መቆምን መሰረት ያደረገ ነው። ኢኮኖሚ ሲወርድ በፍርሃት ራሳቸውን ከሚያጠፉት በተቃራኒ የጎሽ አስተሳሰብ ያላቸው ሰዎች የረጅም ጊዜ ስልትን ፕሌይንግ ዘ ሎንግ ጌም ይመርጣሉ። በዘመናችን ኢኮኖሚው ከባድ ማዕበል ውስጥ ገብቷል። የገንዘብ የመግዛት አቅም መዳከም፣ የኑሮ ውድነትና የገበያ መዋዠቅ ብዙዎቻችንን እንደ ላሞቹ እንድንሸሽ እያደረገን ነው። ከችግሩ ለማምለጥ በየቀኑ በባዶ ፍርሃት እንሮጣለን። ነገር ግን ማዕበሉ አብሮን ይጓዛል። ሆኖም ይህንን የፈተና ጊዜ ማለፍ የሚቻለው በጭፍን በመሮጥ ሳይሆን የጎሹን እርጋታና ድፍረት በመላበስ ብቻ ነው። ታዋቂው የፋይናንስ ሊቅ ሮበርት ኪዮሳኪ እንደሚለው አብዛኛው ሰው የገንዘብ ችግሩን መፍታት ያቃተው እውነታውን አምኖ ከመቀበል ይልቅ በሌሎች ሰዎች ፊት ጥሩና አቅም ያለው ሆኖ ለመታየት በሚያደርገው ትግል ጉልበቱን ስለሚያጠፋ ነው ይለናል። የድህነት አስተሳሰብ ያላቸው ሰዎች በማህበራዊ ማረጋገጫ ሲመሩ፣ የሀብታም አስተሳሰብ ያላቸው ሰዎች ግን ለሰዎች አስተያየት ደንታ የላቸውም። እነሱ ትኩረታቸው ያለው ማዕበሉን ጥሶ በማለፍ ላይ ብቻ ነው። ለመሆኑ ማዕበሉን መጋፈጥ ማለት በእኛ ሕይወት እይታ ምን ማለት ነው? የመጀመሪያው እርምጃ ማህበራዊ ጫናዎችን ከጫንቃችሁ ላይ አሽቀንጥሮ መጣል ነው። ጓደኞቻችሁ ወይም ዘመዶቻችሁ ስለእናንተ ምን እንደሚያስቡ መጨነቅ አቁሙ። የለበሳችሁት ልብስ፣ የምትኖሩበት ቤት ወይም የምታሽከረክሩት መኪና የሰዎችን አይን ካልሞላ ብላችሁ አትጨነቁ። ይህንን የውሸት ማንነት ስታስወግዱ ማዕበሉን ለመጋፈጥ የሚያስችል ንጹሕ ጉልበት ታገኛላችሁ። ቀጥሎ የሚመጣው ትልቁ የጥበብ እርምጃ
ጉልበትን በማድከም ፋንታ አቅምን የማባዛት ጥበብ ውስጥ መግባት ነው። አብዛኛው ሰው የኢኮኖሚ ችግር ሲመጣበት ተጨማሪ ሰዓት ሰርቶ የራሱን አካላዊ ጉልበት ጨርሶ ችግሩን ለማለፍ ይሞክራል። ነገር ግን ተጨማሪ ሰዓት ሥራ መስራት ችግር ያለው ባይሆንም ዘላቂ መፍትሄ ስላልሆነ የትም አያደርስም። ምክንያቱም የሰው ልጅ ጉልበት ገደብ አለው። እውነተኛ ሀብት የሚገነባው አካልን በማድከም ሳይሆን እናንተ ተኝታችሁም ደክሟችሁም ለእናንተ ሊዋጋ የሚችል የማይተኛ ሰራዊት በመገንባት ነው። የጎሹን የተፈጥሮ ባህሪ እዚህ ጋር በድጋሚ እናጣው። ጎሾች ማዕበሉን ሲጋፈጡ ብቻቸውን አይቆሙም። የተደራጀና የማይበገር ጠንካራ የህብረት ግንብ ይሰራሉ። በዛሬው የፋይናንስ ዓለም ውስጥ ይህ ግን የራሳችሁን ገንዘብና ዕውቀት በማደራጀት የምትፈጥሩት ሥርዓት ነው። ገንዘባችሁን ዝም ብሎ እንዲቀመጥ ከማድረግ ይልቅ ወደ ትርፋማ ኢንቨስትመንቶች፣ አክሲዮኖችና ዘላቂነት ወዳላቸው ሥርዓቶች ውስጥ አስገቡት። ይህን ስታደርጉ አንድ የነበረውን አቅማችሁን ወደ 100ና 1000 አባዝታችሁታል ማለት ነው። እናንተ በግላችሁ አንድ ቦታ ላይ ስትሆኑ የገነባችሁት ሥርዓት ግን በብዙ ቦታዎች ላይ ማዕበሉን ይጋፈጥላችኋል። ይህ ነው እውነተኛው የሀብት ሚስጥር። ይህንን አዲስ የህይወት መንገድ ስትጀምሩ ሰዎች ሊስቁባችሁ ይችላሉ። እንዴት አድርጎ ነው ከዚህ ማዕበል የሚወጣው ብለው ሊጠራጠሯችሁ ይችላሉ። ነገር ግን እናንተ ማንም እንዲያጨበጭብላችሁ ብላችሁ አይደለም መንገዱን የጀመራችሁት። የሰዎችን ማረጋገጫ መጠበቅ የደካሞች ባህሪ ነው። እውነተኛ ኃይል ጩኸትን ችላ ብሎ ዓይንን ከግብ ላይ ሳይነቅሉ በእርጋታና በስሌት መራመድ ነው። የጎሹ እርምጃ አይቸኩልም፣ ነገር ግን ወደ ኋላም አይመለስም። ውድ የዋርካ ጥበብ ቤተሰቦች ዛሬ ላይ ቆማችሁ ሕይወታችሁን ገምገሙ። ከማኅበረሰቡ ጋር ለመመሳሰል ብላችሁ ስንት ጊዜ እውነታችሁን ሸሽታችሁታል? የሰዎች አስተያየት እስረኛ ሆናችሁ ስንት ጊዜ አቅማችሁን አሟጣችኋል? ከዛሬ ጀምሮ የላሞቹን የፍርሃት ሩጫ አቁሙ። ቆም በማለት ፊታችሁን አዙሩና የገንዘብ እውነታችሁን፣ ዕዳችሁንና የሕይወት ፈተናችሁን ልክ እንደ ጎሹ ፊት ለፊት በድፍረት ተጋፈጡት። የሌላችሁን አቅም ለሰዎች ለማሳየት አትጣጣሩ። በምትኩ ያላችሁን ጥቂት አቅም ወደማይበገር ሥርዓትና ኢንቨስትመንት ቀይሩት። ማዕበሉን አትፍሩት፣ ማዕበሉ ያልፋል። እናንተ ግን በዛ ፈተና ውስጥ ስላለፋችሁ ይበልጥ ጠንክራችሁና ነፃ ወጥታችሁ ትቀጥላላችሁ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። በሌላ የሕይወት ጥበብ እስከምንገናኝ ማዕበሉን በድፍረት ተጋፈጡ።